መሰረታዊ አገልግሎት የሚያቀርቡ ተቋማት፣ የጤና ተቋማት፣ የትምህርት ተቋማት ያሉበት ሁኔታ ምን ይመስላል? ዶክተር አለማየሁ ባለፈው መስከረም መጀመሪያ አካባቢ በወረባቦ ላይ ጎሃ የሚባል ትምህርት ቤትና ጤና ጣቢያ ላይ ተገኝቼ አይቼ ነበር። ጎሃ የሚባል ትምህርት ቤትና ጤና ጣቢያ ላይ ምንም የቀረ ነገር እንዳልነበረ ነው እኔ ያየሁት ከጓደኞቼ ጋር ሆኜ። አብዛኛዎቹ የሕክምና መሳሪያዎች ተዘርፈዋል። ያሉ መድኃኒቶች እና ፕላምፕሌትን ጨምረው ተዘርፈዋል። ትምህርት ቤት ላይ ያለው ወንበርና የተማሪ መቀመጫ ሌሎችም ቁሳቁሶች ወድመዋል። ወንበርና ጠረጴዛን ፈልጠውና ሰባብረው በግና ፍየል እንዲሁም ከብት አርደው እዛ ማብሰያ አድርገው ነው የተጠቀሙበትና እንዲሁም ደግሞ በጎሃ ከተማ ላይ እኔ የታዘብኩት ነገር ምንድነው? ትንንሽ ቡቲኮች አሉ። ትንንሽ ቡቲኮች ላይ የመጣው የትግራይ ተዋጊ ኃይል ለብሶ የመጣውን የቆሸሸውን ልብስ ጥሎ ከቡቲክ አዳዲስ ልብሶችና ጫማዎችን ለብሶ የራሱን ጥሎ ነው የሄደውና ይሄ ማህበረሰቡ ላይ ሊያሳድረው የሚችለው ኢኮኖሚያዊ ጫናው እጅግ በጣም ከባድ ነው። እንዲሁም በተሁለደሬ ላይ ሙጢ በልግና ሸግለን ላይ ተገኝቼ አይቻለሁኝ። ትምህርት ቤቶች ወድመዋል። የተማሪ መቀመጫ ወንበሮች፣ ጤና ጣቢያዎች፣ የገበሬ ማሰልጠኛ ቢሮዎች ሙሉ በሙሉ ሊባል በሚችል ሁኔታ ወድመዋል። ይሄ ደግሞ ማህበረሰቡ ላይ ስነልቦና በተጨማሪ በኢኮኖሚ ሊያሳድረው የሚችለው ተጽዕኖ እጅግ በጣም ከባድ ነው። በእኔ አንደበት የምገልጸው አይደለም። ተምር የታመሙ ህጻናት፣ እናቶች ሄደው የሚታከሙበት የጤና ተቋማት በምን ሁኔታ ላይ ይገኛሉ? ኮምቦልቻ፣ ደሴ ያሉ የጤና ተቋማት እየተፈናቀለ የመጣውን ህዝብንስ በቅጡ አገልግሎት መስጠት ይችላሉ? አሁን ያሉበት ሁኔታ ምን ይመስላል? እንደው መረጃ አለሽ? እስካሁን ድረስ ጥሩ ነበረ። በተለይ ኮምቦልቻና ደሴ በቀላሉ ሕክምና ማግኘት ይቻል ነበረ። የመጀመሪያው ዙር የቆቦ ተፈናቃይ ከገባበት ጊዜ ጀምሮ እስከ ነሐሴ መጨረሻ ወር ድረስ አመሜ ብሎ የሚሄድን ጥሩ አድርገው ማስተናገድ የሚችሉበት ሁኔታ ነበረ። ነገር ግን አሁን ጦርነቱ ከሰሜን ወሎ ተስፋፍቶ ወደ ደቡብ ወሎ በመግባቱ ምክንያት እነዛ ሆስፒታሎች፣ ጤና ጣቢያዎች ቁስለኛን ነው የሚቀበሉት። ጦርነት ውስጥ የተጎዱ ቁስለኞችን በማከም ቢዚ የሆኑበት ሁኔታ ነው ያለውና ይሄ ነው ከባዱ ችግር። በተለያዩ መጠለያዎች ላይ የአይን ትራኮማ ወረርሽኝ በህጻናት ላይ ዶክተር ደግሞ እንደገለጹት ራቅ ብለው የጦርነት ቀጠና የነበሩት አሁንም እዛው አካባቢ ያሉት ላይም አተትን የመሰሉ ወረርሽኞች ተከስተው ነው ያሉት እና አሁን ችግሩ እነዚህን ህጻናት እና እናቶች ማከም የሚችል ተቋም የለም ባለመቻሉ ምክንያት ማለት ነው። ቁስለኞችን በማከም ቢዚ ናቸው፣ አይችሉም። አሁንም እየተደረገ ያለው ምንድነው? በጎ ፈቃደኛ የሐኪም ልኡኮች ከተለያዩ ቦታዎች የመጡ አሉ። እኛው አካባቢ የበጎ ፈቃደኛ ፖርቶች ያዘጋጇቸው ሐኪሞች አሉ። እነሱ ናቸው በድንኳን እየሄዱ የተወሰኑ መድኃኒቶችን እየሰጡ ያሉት። ያው መድኃኒት እያስተባበርን ማለት ነው፣ በልገሳም እያገኘን በዚህ ሁኔታ ነው እየተገፋ ያለው። ነገር ግን የሚያዛልቅ አይደለም። በተወሰኑ በ7 ሐኪሞች በተንቀሳቃሽ የመኪና ክሊኒክ አይነት ነው ሕክምናው እየሄደ ያለውና ካለው የተፈናቃይ ቁጥር ብዛት አንጻር ከታመሙ ህጻናትና እናቶች አንጻር ምንም እያደረግን አይደለም ለማለት የሚቻል ነው። አቶ ስዩም ምን ሊደረግ ይችላል? ሰብአዊ ቀውሱን ረገብ ማድረግ የሚቻልበት መንገድ ይታየዎታል? ይሄን የሰብአዊ ቀውስ ለመግታት ምንም እንኳን ይሄ አካባቢ በጣም ቢጎዳም ማጭር ጊዜ የማይመለስበት ደረጃ እንኳን ቢደርስ ግን እዚህ በላይ ጦርነቱ መስፋፋት ያለበት አይመስልም። ጦርነቱ በገፋ ቁጥር የሚደርሰው ሰብአዊ ኪሳራም የሚሸፍነውም ሁኔታ እየጨመረ ነው ያለው። ስለዚህ ይሄ ነገር አሁንም የሚስፋፋ እና የሚያልፍ ከሆነ እንኳን ለዚህ አካባቢ ለሀገራችንም ከፍተኛ የሆነ ውድመትና ላንነሳበት በሚችል ደረጃ ነው የምንወርቀው። ስለዚህ ጦርነቱ በዚህ መቋጨት አለ። በአጭር ጊዜ ጦርነቱ የሚጠናቀቅ ከሆነ ከዚህ የሚከፋ እንዳይሆን ሌሎች አካባቢዎችን በተሻለ መጠን ያንን አካባቢ መልሶ ለማቋቋም ጥረት የሚያደርጉበት እድል ሊፈጠር ይችላል ያስባለሁ። ጦርነቱ ግን የሚገፋም ከሆነ ሌሎችም አካባቢ ተጎጂ ስለሚሆኑ ሀገር እንደ ስቴል ልናደርግበት የሚችል ደረጃ ይታየኛል። ስለዚህ ማንኛውም ወገን ማንኛውም ሀይል ይሄን አካባቢ ከጦር ቀጠና ነጻ ለማድረግ መተባበር አለበት ብዬ አምናለሁ። እሺ፣ ይህን ሰብአዊ ቀውስ እንዴት ነው ማርገብ የሚቻለው? ለተቸገሩ እርዳታ ማቅረብ የሚቻልበት መንገድ ይኖር ይሆን ወይ? ዶክተር አለማየሁ እንግዲህ እስካሁን ድረስ በነበረው ሁኔታ ሀገር በቀል የእርዳታ ድርጅትና ማህበረሰቡ በሚችለው አቅም ሁሉ ለመርዳት ሙከራ አድርጓል። ነገር ግን ዲያስፖራውና እንዲሁም ደግሞ ሌሎች ዓለም አቀፍ ተቋማት እርዳታውን ለማድረግ ያሳዩት ተነሳሽነቱ ዝቅ ያለ ነው የሚሆነውና ወገኖቻቸው ናቸው እየተራቡ በችግር ውስጥ ያሉትና በሚችሉት መንገድ ሁሉ እርዳታ ማድረስ መቻል አለባቸው። በተለይ ዓለም አቀፍ ተቋማት እንደነ ቀይ መስቀል፣ እንደነ ወርልድ ቪዥን፣ ሌሎችም እርዳታ ለጋሽ ድርጅቶች ሰው መሆን በቂ ነውና ለሰው ልጆች ሊደረገው የሚችለውን እርዳታ ማቅረብ መቻል አለባቸው። ይሄ መጀመሪያው ሀሳቤ ነው። ሁለተኛው ደግሞ
በዚህ ዘመን ላይ ያለው መንግስት ይህንን የጦርነት እድሜያውን አሳጥሮ የተፈናቀሉ ዜጎች ወደ ቀያዎቻቸው የሚመለሱበትን ሁኔታ ማመቻቸት መቻል አለበት። ጉዳት የደረሰባቸው ሰዎች ተለይተው በደንብ በውሉ ታውቀው የሚሰጣቸው እርዳታ በወጉና በአግባቡ እንዲደርሱ መንግስት ቅድመ ሁኔታዎችን ማመቻቸት መቻል አለበት። አቶ ስዩም ምን መሰለህ፣ እዚህ ላይ አሁን በተለይ ዓለም አቀፍ ተቋማቶች ወደ እነዚህ አካባቢዎች ገብተው ለመርዳት ፍላጎት አላሳዩም። ለምሳሌ ባለፈው እኔ መረጃ ነበረኝ። በዚህ ወደ ወልዲያ አካባቢ የቀይ መስቀል እና አንዳንድ ሰዎች ድርጅቶች ለማለፍ ሞክረው ነበር። ጊዜ በኋላ መግባት አልቻለም ቀይ መስቀል ራሱ እና በዚህ ሁኔታ እዛ ያለው ማህበረሰብ ከፍተኛ እልቂት ነው የሚደርሰው። አንደኛው አምራቹ ኃይል ተፈናቅሏል። ምርት መሰብሰብ አይችሉም። የመንግስት ተቋምም ሆነ ዓለም አቀፍም ትኩረት አላገኝም ያ አካባቢ። ስለዚህ ከፍተኛ ቀውስ ነው ሊከሰት የሚችለው እና ምንድነው መንግስት ሆነ ያ በዛኛው በሁለቱም ወገን ያለው አካል በዚህ ላይ ግልጽ የሆነ አቋም ይዘው በተለይ ለሰብአዊነት ቅድሚያ ሰጥተው መንቀሳቀስ መቻል አለባቸው ማለት ነው። መንግስትም ግልጽ የሆነ ጥረት እስካሁን አላየንም። ለመግባት ትኩረት እያደረገ አይደለም። በተለይ የጦርነት ቀጠና ወደ ሆነው አካባቢ ሰብአዊ እርዳታውም ላይ በማህበረሰቡና አንዳንድ እንቅስቃሴዎች አሉ ግን እንጂ በመንግስት በተለይ የኢትዮጵያ እርዳታ ኮሚሽንም ሆነ የክልሎች እርዳታ ኮሚሽን እስካሁን ይሄን የሚባል እርዳታ አልሰማንም በዚህ አካባቢ በተፈናቃዮች ማለት ነው። ስለዚህ የኢትዮጵያ አደጋና ዝግጁነት ኮሚሽን አለ፣ በጀት ይኖረዋል። ሌሎች ዓለም አቀፍ ተቋማቶችን ይዞ ሰብአዊ ቀውሱም የጤና ችግሮችን ረሃብም እንዳይከሰት ጥረት ማድረግ አለበት በመንግስት ደረጃ ማለት ነው። ተምር የመጨረሻ ሀሳብ ምንድን ነው መደረግ ያለበት? የመጣው ነገር እንዴት ስብ እንደሆነ በአንድ በገጠመኝ ነገር ላሳይህ ሼቴ። ከአሁን ቀደም ይሄን የሁማኒቴሪያን ስራ ስንሰራ ምርት የሚያቀርብልን እናት ዱቄት ፋብሪካ የሚባል መቀመጫው ፋብሪካው ኩታበር የሆነ ነበረ። በርካታ ዙሮችን እነሱ ጋር ሰርተን ወደ አንድ አካባቢ ልንሄድ 300 አስመርተን 300 ኩንታል ወዳውኑ ተያዘ። አካባቢው ወዳውኑ ፋብሪካው ሙሉ ምርት ተጭኖ ተወስዷል። አየኸው ችግሩ እንዴት ውስብስብ እንደሆነ። እንደገና ሀገር ውስጥ ያሉ የዓለም አቀፍ ተራድኦዎች እንደ ቀይ መስቀልን የመሰሉ ገና ከሐምሌ ወር መጨረሻ አካባቢ ላይ በራሳችን ተነሳሽነት የችግሩን አስከፊነት ተናግረናል፣ አብራርተናል። ወገናችን በከፍተኛ ስቃይ ውስጥ ነው። በጦርነት ቀጠና ውስጥ ያሉ እንደነ ወልዲያ፣ መርሳ አይነት አካባቢዎች አቅመ ደካሞች እየሞቱ ነው። በመድኃኒት እጦት የስኳር በሽተኞች፣ የደም ግፊት በሽተኞች እና መሰል ሌሎች ታማሚዎችን እያጣን ነው። እህሉ ይቅር መድኃኒት እኛ እንሰበስባለን አድርሱልን ብለናል። ድሬ ሮቃ 70,000 ሰዎች ከላይ ሰማይን ከታች መሬትን ተገና አድርገው ፈሰውብናል። ጫካ ውስጥ 40 እናቶች በአንድ ሳምንት ውስጥ ወልደው ደም እየፈሰሳቸው ነው። ባካችሁ እነዚህን ታደጉልን፣ ሪሶርስ እኛ እንሰጣችኋለን፣ እናንተ ግን ያላችሁን እውቅና ተጠቅማችሁ ሂዱልን ብለናቸዋል። አልቻሉም። መንግስት እኮ ህጋዊ የሰላም ከለላ ስለማይሰጠን አልቻልንም ብለው እያለቀስን የተመለሰንባቸው በርካታ ቀናቶች አሉ። አየህ፣ ቢላው በሁለት በኩል ነው የአካባቢያችንን የሚወጋው። መንግስት በራሱ ለተፈጠሩት ችግሮች ምላሽ ለመስጠት እየሞከረ አይደለም። ዓለም አቀፍ ተራድኦዎች ቢያንስ መቀመጫቸው እኛ ጋር የሆኑት እንኳን እነሱም ብሌም ከማድረጋችን በፊት መንግስት የህዝቡ ባለቤት ነው፣ የህዝቡ ጠባቂ ነው አይደለ እንዴ? ያንን እያሳየ አይደለም። ይሄ እኮ ፖለቲካ እኮ አይደለም። ይሄ እኮ ሂውማኒቲ ነው። ቅድሚያ በማንኛውም ሁኔታ የትም ቦታ ለሰብአዊነት ለሰው ልጅ መሆን አለበት። መንግስት ያንን እያደረገ አይደለም። እስካሁንም ድረስ ወገናችን እየተሻገረ ያለው እስካሁንም ድረስ ጦታቸው የደረቁ እናቶችን ወተት እየለገሰልን ያለው ህዝብ ነው፣ መንግስት አይደለም። በጣም እጅግ በርካታ ተራድኦ ድርጅቶች አሉን። በሚገባው ደረጃ እየተንቀሳቀሱ አይደሉም። ባለሀብቶች ክብር ለነሱ ይሁን። ታዋቂ ሰዎች ቅድም እነ ዶክተር ወንድሜ እንደገለጹት እነ ኃይሌ ገብረስላሴ እነ ወርቁ አይተነው እኛው አካባቢ ያሉ ሎካል ተራድኦ ድርጅቶች የተሻለ እንቅስቃሴ እያደረጉ ባሉበት ያንን እንኳን እንዳያደርጉ እጃቸው ላይ ያለ ምርት የተቃጠለበት ተጭኖ የተዘረፈበት ነው። ችግሩ እጅግ በጣም ውስብስብ ነው። በዚህ አጋጣሚ ይህ አካባቢ ሙሉ በሙሉ በጦርነቱ ቢያዝ እጅግ በርካታ ቁጥር ቅድም ብሎታል ማስቀመጥ አይቻልም። ምናልባት 1 ሚሊዮን ሊደርስ ይችላል በአሁኑ ሰዓት። ይሄ ሁሉ ተፈናቃይ ከህዝቡ ጋር ምንድነው የሚሆነው? ለወልዲያ መድረስ ባልቻልንበት ሁኔታ፣ ራቅ ያሉት ሰሜን ወሎዎችን መድረስ ባልቻልንበት ሁኔታ፣ ወገንን በሞት እያጣን ባለበት ሁኔታ፣ በመድኃኒት አቅርቦት ችግር ቢያንስ እኛ ጋር መጥተው የተጠለሉ በርካታ ዜጎች እጣ ፈንታቸው ምንድነው? ነገ የኛ አካባቢ ሲያዝ ከፍተኛው ጭንቀት እዚህ ጋራ ነው። ምንድነው ምን አደርገው? እኛ ነው ገና አለን ብለው ወደኛ መጡ።
እኛም አሁን መጠጊያ እያጣን ነው። መንግስት ምን እንደሚያስብ አላውቅም። በጣም በብዙ ሁኔታዎች መረጃ ደርሷል፣ ይታወቃል። ያለው ማህበራዊ ቀውስ እንዲህ ነው የሚባል የሚገለጽ አይነት አይደለም። እየታየ ነው። ሰዎችን በረሃብ እያጣን ነው። በመድኃኒት እጦት እያጣን ነው። ህጻናት እንደ ቅጠል እየረገፉ ነው። የሚታይ እኮ ነው። ማንም ሰው ሄዶ ሊያየው የሚችለው ነው። ህጻናት በህይወት ያሉት ጭንቅላታቸው ተልቆ አንገታቸው ሰሎ ነው ያሉት። እንዴ መንግስት ካለን አትሊስት እንዴት ይሄ ነገር እልባት አያገኝም? አሁንም እኔ መጨረሻው ጦርነቱ በአስቸኳይ መቋጨት አለበት። አለበለዚያ ግን ይሄ ጦርነት ቀጠና የሆኑ አካባቢዎች ብቻ እንደ ማህበረሰብ ሳይሆን የምንከስረው እንደ ሀገር እንከስራለን። ህዝባችን፣ ወገናችን፣ የምንወደው ደጉ የወሎ ህዝብ 10 ዓመታትን ወደ ኋላ የሚጎትተው ሰብአዊ ቀውስ ውስጥ ነው ያለው። ይሄ እንዲባባስ የትኛውም አካል መፍቀድ የለበትም። የትኛውም አካል ዝም ብሎ ሊመለከት አይገባውም። የሁማኒቴሪያን ስራውም ቢሆን ይሄ የምንፈተንበት አደጋ ነው የወደቀብን። ስለዚህ ሁሉም ነግበኔ ብሎ ይሄንን አካባቢ መርዳት ማገዝ አለሁላችሁ ማለት ይገባዋል። አብዛኞቹ የሰሜን ወሎ አካባቢዎች እኮ ከረሃቡ በላይ የሰበራቸው የወገን እጦት ነው። እኛ በምንገባባቸው አካባቢዎች ካያችሁልን ዱቄት በላይ ካመጣችሁልን ሽሮ በላይ እኮ እኛ እዚህ ቦታ ላይ መገኘታችሁ ነው የሚያስለቅሰን። እኛ እኮ መንግስትም የለን ወገንም የለን ዘመድም የለን ብለን ነበረ። ለካ የሚያስታውሰን ዘመድ አለ። አይህ የማይጠገን የሞራል ስብራት ውስጥ ነው የገባው ወገን አለ ሁላችሁ ብለን ወገንተኝነታችንን የምናሳይበት እንደ ሀገር አንድ ላይ ቆመን መከራችንን የምንጋፈጥበት ጊዜ ላይ ቆመናል። ለመላው ይሄንን ፕሮግራም ለሚከታተሉ አድማጮች የተደረገው ነገር በሁማኒቴሪያን ስራው ላይ የሚያነቃቃ ነው፣ በቂ አይደለም። እባካችሁ እንተጋገዝ።